እሺ አናግራታለሁ እና ምን እንዳለችኝ እነግርሃለሁ። እሺ ተናገር። ሰላም እየጠየቅኛል። ምንድነው? የሆነ ጊዜ ህይወቴ እንደ ህንድ ፊልም ገደል የሚበዛበት ነው ብለሽኝ ነበረ። ዛሬ ስለሱ ነገር እንድታወሪ እፈልጋለሁ። አይ ሰላምዬ፣ እኔ እኮ ምንም የሚወራ ታሪክ የለኝም። ይልቅ ስላንቺ ንገሪኝ፣ እሱ ሳይሻል አይቀርም። አይ የኔ ሌላ ቀን ነው የማወራሽ። ዛሬ አንቺን እንድትነግሪኝ እፈልጋለሁ። ምኑን ልንገርሽ? የት ነው የተወለድሽው? ያደግሽው? እኔ? አዎ አንቺ የት ነው የተወለድሽው? የት ነው ያደግሽው? እኔ የተወለድኩት እኔ እንጃ ሰላም። የት እንደተወለድሽ አታውቂም? እኔ አላውቅም። እርግጠኛ ነሽ? አዎ ሰላምዬ፣ የት እንደተወለድኩ አላውቅም። ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ነው። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። የቱ? ያኔ እኮ እዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው። ከዛ ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ደግሞ የጓደኛዬ ልጅ ናት አለ። አዎ ሰላምዬ። ከጋሼ ጋር ግን እንዴት ተገናኛል? የተገናኘ ነው? እንዴት ነው የተገናኛችሁት? መቼም በአጋጣሚ ነው ብለሽ አትይኝ። ዳጣ የራሷ ልጅ መሆኗን አውቃለች። ውስጧ የነገራት ቀልቧ ያሳወቃት ይመስላል። ዳጣን አጥብቃ ደጋግማ ስለ ቤተሰቧና ስለ አስተዳደጓ እንዲሁም ስለ ራሷ ትጠይቃታለች። ዛሬ ደግሞ ይባስ ብሎ የት እንደተወለደች ዳጣን ጠይቃታለች። ዳጣም ራሷን ስታውቅ ጎዳና ላይ እንደነበረችና ግን የት እንደተወለደች እንደማታውቅ ትነግራታለች። ሰላምም ብዙ ካሰበች በኋላ ከደረጃ ጋር ግን እንዴት ተገናኛችሁ? የሱና ያንቺ መገናኘት በአጋጣሚ አይመስልም ብላ ትጠይቃታለች። ዳጣ በጥያቄዋ በጣም ነበር የደነገጠችው። የሰላም ጉዳይ በዚህ አላበቃም ነበር። መኝታ ቤታቸው ሆነው ደረጃ ሚስቱ ስለ ሰራተኛው ሰላም ጉዳይ ስትጠይቀው ድንግጥግጡ ወጥቶ በሱና በሰላም መሃል አለ ብለን የምናስበውን የምንጠረጥረውን ግንኙነት እውነቱ እንደሆነ ከሌላው ጊዜ በበለጠ ፍንጭ ሰጥቶናል። ሚስቱም ብትሆን የደረጃ ሁኔታና ድርጊት በፍጹም ምቾት አልሰጣትም ነበር። ግን የማርታ አጠያየቅ ሰላም ዘላለምኛ ቤት ስታገለግል ስትለፋ መኖር የለባትም ሴት ናት። እድሜዋ ሳይገፋ መውለጃዋ ጊዜውም ሳያልፍ እኛ የራሷን የግል ህይወት ማስጀመር አለብን ነበር። ነገር ግን የሚስቱን ጥያቄ ያልተረዳው ደሬ ለብዙ ዓመታት በሚስጥር የያዙትን ነገር በፍርሃት ጥያቄውን ባለመረዳቱ ሲርበተበት ሚስቱ ማርታን ግራ ጋብቷት ነበር። ደግነቱ ብዙም ልብ አላለችም። ነገር ግን ደሬ ቀስ ብሎ ተደነባብሮም ቢሆን ጥያቄውን ከተረዳ በኋላ ለማስቀየስ በሚመስል መልኩ እንዲሁም ሰላምን ካጠገቡ እንዳትርቅ በሚመስል ሁኔታ እንደ ሰላም ያለ ለልጆቻችን የሚጨነቅ የሚያስብ እንደ ራሱ ልጅ የሚንከባከብልን የለም ቢላትም ባለቤቱ ማርታ ግን የሰው ልጅ እንደመሆኗ ማግባት መውለድ ትፈልጋለች። እሷ ዝም ብትልም እኛ ማሰብ አለብን። እኛ እድሜ ልኳን እዚህ ስናሰራት የራሷን ህይወት ባትጀምር ፈጣሪም ቢሆን በበጎ አያየውም ትለዋለች። ደሬም እሺ ካለችሽ ነገ አማክሪያት ለመውጣት ፈቃደኛ ከሆነች ብሎ ይላታል። ማርታም በግርምት ከተመለከተችው በኋላ ምንድነው እሺ ካለችሽ ማለት? አነጋገርህ እኮ ከዚህ ቤት እንደማትወጣ እርግጠኛ ሆንክ ነው የሚመስለው ብላ ትለዋለች። ደሬም ለማንኛውም ነገ ራሷን አዋሪያት ይላታል። ማርታም በጥርጣሬ እየተመለከተችው ቆይ በሷ መውጣት ደስተኛ አይደለህም እንዴ ብላ ተጠይቀዋለች። ዳሬም ለምን ሆናለሁ? ለልጆቼ እንደሷ እናት የሚሆን ሰው ከየት ይመጣል ብሎ ይላታል። ማርታም መልካም አከራይ ቤት አይሰራም አሉ ብላ ተርታ የራሷ ጥሩነት ለራሷ እንቅፋት ይሁን እንዴ ብላ ተጠይቀዋለች። ዳሬም በይ በቃ ነገ ራሷን አውሪያት ብሎ ጥሏት ይተኛል። ማርታም እሺ ጠይቃታል፣ ከዛም ምን እንዳለችኝ እነግርሃለሁ ብላ እሷም ትተኛለች። በባለፈው ክፍል ዳሬ ሊያነበው የነበረውን የዲኤንኤ ውጤት ሳያነበው እንዴት እንደቀረ አልነገርኳችሁ። ከኤቢ ውጪ ሁሉም በተሰበሰቡበት ባሉበት ወረቀቱን ገጣጥሞ ሊያነቡ ሲል የምትገባበት የጠፋት ማርታ በድንጋጤ ስትርበተበት የተመለከተቻት ያስተዋለችው ዳጣም ወረቀቱ ሊያነበው የማይገባ እንደሆነ ተረድታ ፈጠን ብላ እንዳመመው ሰው ማስመሰል ትጀምራለች። ደረጃም የልጁን እንደዚህ መሆን ተመልክቶ በድንጋጤ ምንሽ ያመመሽ? ሐኪም ቤት ለምን አንሄድም? ተነሺ ቢላትም
ዳጣ ግን ችግር እንደሌለውና መድኃኒት ብትውጥ እንደሚሻላት ትነግረዋለች። ደሬም ፈጠን ብሎ ለማምጣት ወደ መኝታ ቤት ሲሄድም ማርታ ወረቀቱን ቀዳዳ ወስዳ እንድትጥለው ለዳጣ ትሰጣታለች። ዳጣም ሮጣ ደረጀ ሳይመጣባት ጥላው ትመለሳለች። ማርታም ለምስጋና በሚመስል ሁኔታ እጇን እየሳመች አጠገቧ ታስቀምጣታለች። ደሬም ከመኝታ ቤት መድኃኒቱን ይዞ መጥቶ እንድትውጥ ያደርጋታል። አማራጭ የሌላት ዳጣም ለማስመሰል ቢሆንም አመመኝ ያለችው ሳትወድ በግዷ መድኃኒቱን ትውጣለች። በልጁ ህመም የደነገጠው ደሬ ግን ሊያነበው የነበረውን ውጤት ጭራሽ በአካባቢው እንደነበረ ረስቶታል። የማርታና የዳጣ ማስመሰልም ተሳክቶላቸዋል። በነጋታው ጠዋትም ዳጣ እጇን እየታጠበች ባለችበት ትላንት ማርታ ቀዳዳ ሰታት የጣለችውን ወረቀት ትመለከተውና ምን ቢሆን እንዲያነቡ እንዳልፈለገች ለማወቅ ፈልጋ ታነሳዋለች። ነገር ግን እንግሊዘኛ ማንበብ ስለማትችል ግራ ተጋብታ ትንሽ ታስብና ለሞገስ አስነብባ እሱ እንደሚረዳት አስባ ኪሷ ውስጥ ከተው ትሄዳለች። በሌላ በኩል አቢጌል የቤቱን ሰው ሁሉ አዳርሳ አሁን ፊቷን ወደ ሰላም አዙራለች። ባለፈው ከናታን ጋር ከቤት ስለመውጣት ሲያወሩ እንደሰማችና አሁን ሐሳቧን ለምን እንደቀየረች ትጠይቃታለች። ሰላምም ሐሳቤን ቀይሬያለሁ፣ እናንተን ለማን ትቼ ነው የምወጣው ስትል ኤቢም አሁንም አልተወቻትም፣ ለኛ አይመስለኝም ለዳጣ እንጂ አንድ ቀን ከቤት ብትወጣ እኔም ካልወጣው አልሽ፣ ተመልሰሽ ሰው ወደ ቤት ስትመጣ ደግሞ ቆያለሁ አልሽ፣ ለምንድን ነው ብላ ትጠይቃታለች። ሰላምም እዚህ ቤት ውስጥ ሰላምሽን ማግኘት ከፈለግሽ እሷን አትንኪያት፣ አትከታተያት፣ ታያት በቃ ብላ ስትላት አቢጌልም ቀበል ብላ ከዚህ በኋላ ለሷ ልጅ ማሽቃበጥሽን አቁሚ እሺ ብላ ጥላት ትሄዳለች። በሌላ በኩል የተቀደደውን የዲኤንኤ ውጤት ለማንበብ ሞጌን ደውላ የጠራችው ዳጣ ከሞጌ ጋር ተገናኝተው ሰላምታ ተለዋውጠው ይቀመጣሉ። ሞጌም ትንሽ ከተጨዋወቱ በኋላ ለምን እንደፈለገችው ይጠይቃታል። ዳጣም ሰሞኑን የተፈጠረውን ከኤቢ ጋር ተጣልታ ከቤት ወጣም እንደነበር ትነግረዋለች። ሞጌም እናትሽን እስክታገኝ ድረስ ብትመታሽ ራሱ ምንም ማለት የለብሽም ብሎ ይመክራታል። ዳጣም እሺታዋን ገልጻለት እንዲያነብለት የምትፈልገውን ወረቀት ትሰጧለች። ሞጌም እየተቀበላት የምን ወረቀት እንደሆነ ይጠይቃታል። እሷም እንደማታውቅና እንዲያነብላት ፈልጋ እንደጠራችው ነግራው ነገሩን ለማወቅ በጉጉት የሞጌን አይን መመልከት ትጀምራለች። ሞጌ ግን ፊቱ ላይ የድንጋጤ ስሜት ይታይ ነበር። በሁኔታው ግራ የተጋባችው ዳጣም ሞጌ ምንድነው ያስደነገጠ? ምንድነው የሚለው ብላ ትጠይቀዋለች። የት ነው ያገኘሽው? ይህን ወረቀት ሌላ ማን አይቶታል ብሎ ይጠይቃታል። ዳጣም አባቷ ሊያነበው ሲል ሚስቱ ተጨናንቃ የምትገባበት ጠፍቷት ስትመለከት ጥሩ ነገር እንዳልሆነ አስባ እንደታመመች አስመስላ እሱ እንዳያነበው እንዳረገች ግን ደግሞ ወረቀቱን እትዬ ማርታ ቀዳዳ ጣየው እንዳለቻት ትነግረዋለች። ሞጌም እሷ አይተዋለች ማለት ነው? የዲኤንኤ ምርመራ ነው የአቶ ደረጀና የዳጣ ምርመራ ውጤት ይላል። ሴትዮዋ ግን ጠርጥራ ነበር ማለት ነው ብሎ ይጠይቃታል። ዳጣም ምንም እኮ አላለችም፣ ውጤቱ ምንድን ነው የሚለው ደረጀ አባቴ ነው አይደለ ብላ ትጠይቀዋለች። ሞጌም ማዘን ብሎ ዳጣ ተረጋጊ፣ ደረጀ አባትሽ ባይሆንም ግን ሌላ አባት ይኖርሻል፣ በቃ እውነተኛ አባትሽን ብንፈልግ ይሻላል። ውጤቱ ደረጀ አባትሽ እንዳልሆነ ነው የሚያሳየው። ምርመራው የተደረገው ደግሞ በፀጉር ንቃይ ዘለላ ነው። ቆይ ይህንን ነገር ማን ሊያደርግ ይችላል ብሎ ይጠይቃታል። ዳጣም ጠለቅ ብላ ካሰበች በኋላ ፈገግ ብላ ይሄ የኔ ውጤት አይደለም፣ ደረጀ አባቴ ውሃም እህቴ ናቸው። ይኸውልህ ምን መሰለ ፀጉሬን ላበጥር ስልመጣ ፀጉሬን ላበጥር ነው ማበጠሪያሽን ስጪኝ ብላ አልወሰደችውም መሰለ ብላ ትለዋለች እየሳቀች። ሞገስም ተከዝ ብሎ ግን እኮ ይህንን ነገር ማስተውስሽ ውጤቱን ምንም አይቀይረውም ብሎ ይላታል። ዳጣም ይቀይረዋል እንጂ ማበጠሪያው እኮ የኔ አይደለም የሰላም ነበር፣ ላበጥርባት ብዬ ተቀብያት ገና ምንም ሳላበጥርበት ነው የወሰደችው ብላ ትለዋለች። ሞገስም ደስ ብሎት ከምርሽ ነው ከሆነ በጣም ደስ ይላል፣ እንኳን ደስ አለሽ። ግን ይቺ አቢጌልን ተጠንቅቂያት፣ በጣም አደገኛ ናት። ነገሩ ግን ለበጎ ነው። አሁን ማርታም አቢጌልም የደረጀ ልጅ እንዳልሆንሽ ስለሚያስቡ በነፃነት መኖር ትችያለሽ ብሎ ያቅፋታል። በሌላ በኩል ናታን እንደተለመደው አንገቱን ደፍቶ መጽሐፉን እያነበበ ባለበት ውሃ ወደ ክፍሉ ትገባና ማውራት ይጀምራሉ። ውሃም እንደተለመደው ሳሎን የተደረገውን የተወራውን ነገር ለናታን ማውራት ትጀምራለች። እማዬ እኮ ኤቢን ሂጂና ናታንን አጫውቹ ስትላት እኔ ደግሞ ተነስቼ እኔ ናታንን አጫውተዋለሁ ስል እማዬ አይ አንቺ ስራ ታስፈችዋለሽ አለች። እኔ አንተን ስራ አስፈታለሁ እንዴ ብላ ተጠይቀዋለች። ናታንም ደንግጦ ምን እርግጠኛ ነሽ? ያው እሷ ትልቅ ስለሆነች እንድታዳብረኝ እንድታጫውተኝ ነው እንጂ ለሌላ አይደለም። አንቺ ደግሞ ስራ ታስፈችኝ፣ ወሬሽ ራሱ በጣም ነው የሚጣፍጠኝ ብሎ ይላታል። ውሃም ክፍሉን ለቃ ትወጣለች። ውሃም ከክፍሉ ከወጣችለት በኋላ ናታን ትክዝ ብሎ ማሰብ ይጀምራል። የነገረችውን ነገር እያሰበ ውሃ እንደሆነች አትዋሽም።
እማዬ ኤቢን ትገፋፋለች ማለት ነው? አይ እማዬ እኔ ባሰብኩት መንገድ አስባ ሊሆን አይችልም ብሎ ከራሱ ጋር እያወራ ባለበት ኤቢ ወደ ክፍሉ ትገባለች። ናታንም ቀና ብሎ ሳያት በጀርባው ተኝቶ መጽሐፉ ላይ ያተኩራል። ኤቢም ዳጣ የት ሄዳ ነው ለአንተ ሳትነግረኝ ወዴት ሄደች ብላ ትጠይቀዋለች። ናታንም ለምንድን ነው ለእኔ የምትነግረኝ? ሲጀመር እኔ ክፍል አትግቢ ብዬሻል ነበር ለምን ገባሽ ሲላት መልስ የማታጣው ኤቢም የራስ ቤት አስመሰልከው፣ የአባቴ ቤት እኮ ነው፣ እኔን እዚህ ክፍል ውስጥ አለማስገባት ማይመስል ነገር ነው ብላ አጠገቡ ትቀመጠና ግን ናታን ለምንድን ነው የምትጣላኝ? ምን አደረግኩ ብላ ትጠይቀዋለች። ናታንም እኔ አልጠላሽም፣ ፊቴንም ያኮሳተርኩት በጠይቅሽኝ ጥያቄ ነው ሲላት ኤቢም አንተ መጽሐፍ ታነብ የለ እንዴ? የሴትን ልጅ ስሜት መረዳት አይከብድም? ቆይ እኔ እወድሃለሁ ስለ አንተ ግን እንደ እህቴ ነው ማይሻል፣ ጭራሽ የማይባል ነገር እኮ ነው ብላ ትለዋለች። ናታንም እሺ ቆይ ምን ልበል? የዛ ቀን ዳጣም ከቤት ወጣ ስለነበር ሙዴ ጥሩ ላይ ስላልነበረ ሲላት በመልሱ የተናደደችው ኤቢም አንተ ምንድነው የምትለው? ቆይ እሷ ልጅ ወድሃታል እንዴ? ምን አግብቶ ነው በሷ ምክንያት ስሜትህ የሚቀያየረው? ስለሷ የሆነ ነገር ሳነሳ ሁላችሁም ጠበቃ ትሆናላችሁ። ሰላምም አባቴም አንተም እናቴም ለሷ ነው እንደምታግዙት ብላ ትጨዋለች። ናታንም እኔ ጋር ብትመጣም እኮ ስላንቺ ነው የምታወራልኝ ብሎ ይላታል። ለወሬዋ መንገድ ያገኘችው ኤቢም ታዲያ እኔስ ምልህ እሱን አይደለ ለሁላችሁም ስለኔ መጥፎ ነገር ታወራለች ብላ ትለዋለች። ናታንም ስላንቺ ክፉ አውርታ አታውቅም፣ እንደውም ተረዳት ነው የምትለኝ ብሎ ይላታል። ኤቢም ላለመረታት ጥሩ ሰው መስላ ተለሳልሳ ለመግባት ነው ሐሳቧ፣ መቼ ገባችሁ እናንተ ብላ ትለዋለች። ናታንም በንዴት ክፍሌን ለቀሽ ውጪ ቢላትም ኤቢ ያሻፈረኝ ብላ ታስቸግራለች። ዳጣ ድራማ ከምሳሌ በላይ ማጓጓቱን ልብ ማንጠልጠሉን ቀጥሏል። በቀጣይ ምን ይፈጠር ይሁን እሱን ይዤላችሁ እመጣለሁ። እስከዛው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። በሌላ ቪዲዮ እስክንገናኝ በሰላም ቆዩ።